ረጅሙ ሰው ቀይ ባህር ዳርቻን ከሱዳን ወደብ ካርቱም አቋርጠው ተገኝቷል። በፈራረሰችው ሱዳን ደፍረው መጓዛቸው ብዙዎችን ጉድ አስብሏል። ግብዣ የተደረገው ደግሞ በሱዳን ወታደራዊ መሪ መሆኑት በጀነራል አልቡርሃን መሆኑም ተሰምቷል። ጀነራል አልቡርሃን በነግብጽ የሚደገፉ ሲሆን ወታደራዊ ስልጠናውን ደግሞ በአስመራ ያገኛሉ። የአየር ኃይል እንቅስቃሴያቸውም መነሻውን ከአስመራ አድርጓል። ይህን ተከትሎ የሱዳን ፈጥኖ ድራሽ ኃይል መሪ የሆኑት ጀነራል ሐምዳን ዳጋሎ የሱዳንን መከላከያ አጅቦና ደግፎ ወደሚዋጋ ጎረቤት ሀገር እንተኩሳለን ሲሉም ተደምጠው ነበር። በግልጽ አማርኛ ጀነራል ሐምዳን ዳጋሎ ወደ ኤርትራ ድሮን እልካለሁ ማለታቸው እንደሆነ ግልጽ ነው። ኤርትራ ደግሞ በምላሿ ጀነራል አልቡርሃንን በመደገፍ ቀይ ባህር ዳርቻ ሱዳን ወደብ ላይ ተገኝታለች። በዘር ማጥፋት ለሚከሰሰው ጀነራል ሐምዳን ዳጋሎ ግልጽ መልእክትም አለም። በቁመትም በወንበር ላይ በመቆየትም በእድሜም ረጅሙ ሰው ኢሳያስ አፈወርቂ በረጅም ቅልጥማቸው በሱዳን ወደብ ሲራመዱ ታይተዋል። ኢሳያስ እንኳን አስመራን ካርቱምን አትረግጣትም ሲሉ ለጀነራል ሐምዳን ዳጋሎ መልእክት አስተላልፈዋል። በናይል ተፋሰስ በግብርና ምርቷ የምትታወቀው ሱዳን በሁለቱ ጎረምሶች ጠብ ምክንያት የደም ምድር ከሆነች ሰነባብታለች። አሁን ላይ የሱዳን ፈጥኖ ደራሽ ኃይል በጀነራል ሐምዳን ዳጋሎ እየተመራ 40 ከመቶ ሱዳንን ሲቆጣጠር፣ የሱዳን መከላከያ ኃይል ደግሞ ካርቱምን ጨምሮ 60 ከመቶ ሱዳንን ጨብጧል። የሱዳን ፈጥኖ ደራሽ ኃይል በአረብ ኤምሬቶች የሚደገፍ ሲሆን የአረብ ኤምሬቶች ወዳጅ ሀገራትም ይህንን ኃይል ይደግፉታል ተብሎ ይታሰባል። ግብጽና ሳውዲ አረቢያ ግን የሱዳንን መከላከያ በመደገፍ ለአሜሪካ ጥሪ አቅርበዋል። ጥሪውን ተከትሎም የዶናልድ ትራምፕ አስተዳደር የሐምዳን ዳጋሎ ደጋፊዋን አረብ ኤምሬትስን ስም ሳይጠቅሱም ወርፈዋታል። በንጹሐን ደም ፖለቲካ ለማትረፍ የምትሰሩ ሀገራት እረፉ ያሉት ትራምፕ የዓለም አቀፍ ወታደራዊ ፍርድ ቤትም በጀነራል ሐምዳን ዳጋሎ ምርመራ መክፈቱም ታውቋል። የዳጋሎ ደጋፊዎች በዳርፉር አቅጣጫ ሴቶችን በመድፈር በጅምላ በመጨፍጨፍ እየተወነጀሉም ይገኛል። ጀነራል አልቡርሃን የሱዳን ዋና የበላይ ጠባቂ፣ ዳጋሎ ደግሞ ምክትል ሆነው ሱዳንን እየመሩ የነበሩት ሁለቱ መሳሪያ ነካሾች ዋናና ምክትል ባለመስማማታቸው ሱዳንን እንዲህ አፈራርሰዋታል። የውጭ ኃይል ወደ ጓዳቸው አስገብተው ሀገራቸውን አወደሙ። የራሳቸውን ዜጎች ደፈሩ። የራሳቸውን ዜጎችም በግፍ መጨፍጨፋቸው ይታወቃል። በዚህ ሁኔታ ላይ ከአረብ ኤምሬቶች ተቃራኒ ቆመችው ኤርትራ የሱዳን መከላከያ ኃይልን በመደገፍ ላይ ስትሆን ይህን ሐሳቧን ሳውዲና ግብጽም ደግፈውላታል። ከኢሳያስ ጉዞ በስተጀርባ ሌላው ትልቁ ጉዳይ የቀይ ባህር ጉዳይ ነው ተብሎለታል። ኤርትራ ከቀይ ባህር ተጎራባች ሀገራት ጋር አብረን የውስጥም የውጭም ጠላትን እንከላከላለን የሚል መልእክት ለማስተላለፍም በቦታው እንደተገኘች ታውቋል። በካይሮም በካርቱም በሪያድም የኢሳያስ እንቅስቃሴ የቀይ ባህር ጉዳይ እየተመለከተ ሆኗል። ግብጽ ቀይ ባህርን በጋራ እንጠብቃለን በሚል ቅስቀሳ እያደረገችና ሱዳንንም ኤርትራንም ሶማሌንም እያደራጀች ዛሬም ቀጥላለች። አረብ ኤምሬቶች ደግሞ የኢትዮጵያን ቀይ ባህርን የማግኘት ጥያቄ በአዎንታ መውሰዳቸው ይታወቃል። ይህን ተከትሎም ኢሳያስ አፈወርቂ ግንቦት 15 ቀን 2017 ዓ.ም የኢትዮጵያ መንግስት የቀይ ባህር ፍላጎት የአረብ ኤምሬቶች ድርሰት ነው ሲሉ አጣጥለውትም ነበር። አረብ ኤምሬት ከ3 ዓመት በፊት ከኢሳያስ ጋር ወዳጅ ሆና የየመን አማጺ ኃይልን ሐውቲን ለመውጋት አሰብን እያለማችም ነበር። ነገር ግን አቡዳቢ ሐውቲን መመከት ባለመቻሏ ከአሰብ እቃዋን ጭና ወጣች። ከአስመራ ጋርም በዛው እንደተቆራረጠች መቅረቷ ይታወሳል። ኢትዮጵያና ኤርትራን በማስታረቅ ጠቅላይ ሚኒስትር አብይ አህመድን የኖቤል ሽልማት ያስገኘችው አረብ ኤምሬት አሁን ከሱዳን መከላከያ ከሻቢያ አገዛዝ ከግብጽ ጋርም ባላንጣ ሆና ቆማለች። በአንጻሩ ለአዲስ አበባ አድራጊ ፈጣሪ ሆና በመተከል አካባቢ ወታደራዊ ስልጠና የምትሰጥበት ቦታ እንዳገኘችም ሾልከው የሚወጡ ምንጮች እየጠቆሙ ነው። አረብ ኤምሬት በፈራረሱ ሀገራት መሃል አንዱን በመደገፍ ከሱዳን እስከ ሊቢያ ከየመን እስከ ሶሪያ ልምድ ያላት ሀገር ናት። በሰሜኑ ጦርነት ወቅትም በኢትዮጵያ የፌዴራል መንግስቱን ደግፋ መቆሟ ይታወሳል። አሁን የሱዳን ፈጥኖ
ድራሽ ኃይልን መደገፍ ውግዘት እያስከተለባትም ይገኛል። የጃንጃዊድ ሚሊሻዎች በጀነራል ሐምዳን ዳጋሎ እየተመሩ ህዝባቸውን መጨፍጨፋቸው አረብ ኤምሬትን በሰብአዊ መብት ጥሰት አስከስሷታል። በዚህ ላይ የጀነራል አልቡርሃን ጦር የበላይነት እያያዘና ቅቡልነትን እያገኘ መምጣቱ በየመን እንደከሰረችው ሁሉ በሱዳንም አቡዳቢ መክሰሯ የማይቀር ይመስላል። የአስመራም አሮጌ ካድሬዎችም ከኢትዮጵያ ጥቃት ለማምለጥ በሚል ከካይሮ እስከ የመን ሰና፣ ከሳውዲ እስከ ካርቱም እየተመላለሱ ይገኛሉ። አምባገነኑና ኋላ ቀሩ የኢሳያስ አስተዳደር በአውሮፓውያኑ ዘንድ የተተፉ ሆነዋል። እንደውም ከሰሞኑ የስዊዘርላንድ መንግስት ሻዕቢያን የሚደግፍ ኤርትራዊ ካለ በሽብርተኝነት መዘግበዋለሁ ስትል አስጠንቅቃለች። ያም ሆኖ ግን አሜሪካን ጨምሮ ምዕራባውያን ኢትዮጵያ አስመራን በመውረር ቀይ ባህርን እንድትይዝ የሚፈቅዱ አይመስልም። ምክንያቱ ደግሞ ሁኔታው ሩሲያ ዩክሬንን፣ ቻይና ታይዋንን፣ ቱርክ ቆጵሮስን በኃይል ለመቆጣጠር የሚያደርጉትን ወታደራዊ ዘመቻ እንደመደገፍ ይሆንባቸዋልና። ያም ሆነ ይህ ግን የምስራቅ አፍሪካ ፖለቲካ በርስ በርስ ጦርነትና በቀጠናዊ ጡዘት ውስጥ እየተቃጠለ ዛሬም ቀጥሏል። የመንገድ እይታችን በዚሁ ቋጭን። የቻናላችን ቤተሰብ ስለሆናችሁ በእጅጉ እናመሰግናለን። መልካም ጊዜም